ቪዥን የሌላቸው ትውልድን ታሳቢ የማያደርጉ ሰዎች፣ ለዕለት ጉርስ ብቻ የሚጨነቁ ሰዎች፣ የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ። ለነሱ ዋናው ትኩረት ሆድ ነው። ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው። በሰላም ያዋልኩን በሰላም አሳድሮን ለዕለቱ እንጀራችንን ስጠን እንዲል ቅዱስ ቃሉ ለሁላችሁም የዲማን ሾው ቤተሰቦች በሙሉ ዋጋ የዕለት ቡዴናችሁ እንዲሰጣችሁ እሞኛለሁ። ዋይ 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 ተመልካቾቻችን እንዴት ናችሁ? ለሁሉ ፒስፓይስ እስኪ እንከነው ለኔ ኃያሉ ጌታ ለቸርማዳን ያለም ገለታ ይግባውና እስኪ እንከኘኔ ያለ ሞቸለታ ደግሞ ለህፃኔው ንጉሲ ለኛ የሰራነውን ስራ የሞተተቹና የባኒ ስሙ የሞታወጡልን በእሙሉ እስኪ ሰርታችሁ አሳዩን ሲል ነበር። ስለዚህ ጨቅሌው የሰራው ነገር ላይ ሙድ ግራብ የሞታደርጉ ሰቢዎች ልብ ይግበሩ። ዋይ አታዩም እንዴ ለተገነባው ሆስፒታልና ጤና ጣቢያ? አታዩም እንዴ ለተሰራው ትምህርት ቤት? አታዩም እንዴ ለተሰራው መንገዲ ነው? በሀገሪቱ ላይ ለሶፈነው ሰላሙና የተትረፈረፈ የምግብ አቅርቦት እንድታዩ እንደ ጨቅሌው ለአርቲፊሻል አይኒ ተገጥሞላችሁ ሳይቦርግ ትሆናላችሁ። ጓዶች ትግስቴ መከለካለሁ አሉ ዲዜናዊ ሱራ ያጣሞኖክሲ ቆቡ ቀዶ ይሰፋል እንዲል ወዲ ዜናዊ ጨቅላዩ ለከተማ የኮሪዶር ልማት ጠርሶ ለገጠሪ የኮሪዶር ልማት ጀምሯል። አስቡት ለገበሬ ሆናችሁ ጥጃችሁ ሳር ላይ ቦታ ጣለች ብለው ለበሬያችሁ ሲወስዱባችሁ ብቻ ነገሩ ውስብስብ ነው። ባልታያያዘ ናዚየ ሞቸለታ ደግሞ ፌስታል መያዝ ከ2000 እስከ 5000 ብር ያስቆጣል ለሚል ህግ አጽድቋል። በእርግጥ ለነዚህ ፒፒ ባጎች ኢኮሲስተሙ ላይ ከሚያመጡት ብክለት አንፃር መከልከሉ ቀንጆ ቢሆንም ከጋሪው ፈረሱ ለሚያስቀድመው የዞሮበት ህፃኔው ንጉሲ ቅጣትን ከህግ ማስከበሪያነት ይልቅ ከህዝቢ ቆርሽ መሰብሰቢያ ዋነኛ አማራጭ አድርገው ይዘታል። ከክልከላውና ከቅጣቱ በፊት ለነዚህ ፒፒ ባጎች የሚተካ ነገር ተዘጋጅቷል ወይ ለሚለው መቅደም ያለበት ይመስለኛል። ለመሆኒ ለስዩም ተሾመ ለሚገዛው በርጫ በምን ሊይዘው ታስቧል? አያርገውና ለእስክንድር ነጋ ተይዞ እስር ቤት ገብቶ ሲወጣ ልብሱ በምን ይዞ ሊወጣ ነው? ለትውልዱ ይጠይቃል። ባልተያያዘ ናዚህ ለሀገሪቱ ያለባት ዕዳ ከ62 ቢሊዮን ዶላር በላይ መድረሱና ለሀገራችን ህዝቢ በነፍስ ወከፍ 575 ዶላር ደርሶብናል። በምን የተነሳ ይሁሉ ጠባሳ አለ ከመንጋው መጠረሻ እየሄደ ለተሞለጠ መቀመጫቸው ያየ ለሰሜን ተራሮች ላይ ለሚነር ግሞሌ ዝንጀሮ ነገሪን ያነሳዋል። ለተራራ ነገር ሲነሳ ጎረቤት የላለ ፈላ ማሙሽ ለመሆኑ ለሀገራችን ትልቁ ተራራ ማን ይባላል ስለው ለሱ ምን አለ ንሮ ለአመዚኝ ምን አለ ፒስ አውት አይዞ ያ አበደ ከላማ ከበርጋለ ያ አበደ ከላማ ከበርጋለ አይዞ ያ አበደ ከላማ ከበርጋለ አይዞ ያ አበደ ከላማ ከበርጋለ ሰጋለ አይዞ ያ አበደ ከላማ ከበርጋለ አይዞ ያ አበደ ከላማ ከበርጋለ ያ አበደ ከላማ ከበርጋለ አይዞ ያ